ሎና ለመረጋጋት አስመልክቶ አንድነት ሊያመጣ ታቅዶበት የነበረው የዛሬ ኢትዮጵያ ፖለቲካ ፓርቲዎች ምክርና ውይይት ፕሮፌሰር መራራ ጉዲና ባቀረቡት ጽሑፍ የተነሳ መድረኩ ለሌላ ንትርክና ለመግባባት ተጋልጧል ተብሏል። ፕሮፌሰር መራራ በጽሑፋቸው አጼ ምኒልክ የመሰረቱት ሀገር ፍጹም ህዝባችንን በመሬቱ አሽከርና ጭቁን ያደረገ የነፍጠኛ ስርዓት ነው ያሉት ፕሮፌሰሩ አሁንም እያጣለ ያለው ይኸው የነፍጠኛ ስርዓት ነው ብለዋል። ይሄንና መሰል ተንኳሽ የተባሉ ነጥቦችን በጽሑፋቸው ያነሱት ፕሮፌሰር መራራን ተከትሎ በጉዳዩ ላይ ሌሎች የፖለቲካ አመራሮች ቆምጠጥ ያለ ምላሽ በመድረኩ ለማንሳት ሞክረዋል። የአብኑ የህዝብ ግንኙነት ኃላፊ አቶ ጣሂር መሐመድ ፕሮፌሰሩ ያቀረቡት ጽሑፍ አሁን አገሪቷ ላለችበት ምስቅልቅል የባሰ ቤንዚን አርከፍካፊና ምናልባትም እሳቸው ብሶት እየቆሰቆሱበት ያለው የአኖሌ ታሪክ የሚያስንቅ አጀንዳ በኦሮሞ ኤክስፓንሽን ጊዜ የተፈጠሩ ዘግናኝ ድርጊቶችን በመምዘዝ ብሶት ማስነሳትና ማስለቀስ ይቻል ነበር ለዛሬዋ ኢትዮጵያ ስለማይጠቅም እንጂ ሲሉ ትዝብታቸውን አጋርተዋል። ሌላኛው በጉዳዩ ላይ በመድረኩ ለፕሮፌሰሩ ጽሑፍ አስተያየታቸውን የሰጡት የመኢአዱ አቶ ማሙሸት አማረ ፕሮፌሰር መራራ አንዲትም ተጨባጭ ማስረጃ የሌለው የአኖሌ ታሪክ ማቀንቀናቸውን ከሳቸው የማይጠበቅ መሆኑን በመጥቀስ በአሁኑ ሰዓት ዳውን ኢትዮጵያ የሚለው ትውልድ እንደ ዋና ግብዓት የሚያገለግለው የእሳቸውና መሰሎቻቸው ትርክት እንደሆነ በመጥቀስ ይህን ትርክት ማቀንቀናቸውን ክፉኛ ኮንነዋል። ፕሮፌሰር መራራ ለዚህ ቆስቋሽም ሆኗል ነው ያሉት። ከጦርነቶቹም የባሰ ትልቁ ነገር አጼ ምኒልክ የፈጠሯት ኢትዮጵያ ምን አይነት ነበር የሚለው ነው። ስለዚህ እነዚህ አንደኛው እስካሁን ድረስ ከኛ ጋር የቆየው የግዛት ፈጠራው አኖሌን በመሳሰሉት የታሪክ ጠባሳዎች ይዞ መሄዳቸው ነው መቆየታቸው ነው። ሁለተኛው እና ዋናው ነገር ግን ከማቅናቱ ጋር የተፈጠረው የፖለቲካ ኢኮኖሚ ነው። ይህም በነፍጥ ላይ የተመሰረተ የፖለቲካ ኢኮኖሚ ዛሬም እያወዛገበን ያለው የነፍጠኛ ስርዓት የሚባለው ነው። ለማቅናት የተሰማራው የፊውዳል ሰራዊት የገባር ህዝቦችን ነጻነት ቀምተዋል፣ መሬታቸውን ዘርፈዋል። ህዝባችን በገዛ መሬታቸው ላይ ጭሰኛና አሽከር ሆነዋል። ቋንቋቸውን አፍኖ በስማ በሎ ገዝቷል። ባጭሩ እጅግ በጣም ዘግናኝና ጨካኝ የሆነ የፖለቲካ ስርዓት ጭኖባቸዋል። የኦሮሞን ኤክስፓንሽን ሌላ ስም እንስጠው ካላልን በስተቀር ወደ ጎንደርም ሲሄድ ወደ ተለያየ አካባቢ ሲንቀሳቀስ እርስዎ የጠቀሱትን ከአርሲ የባሰ ውድመት አድርሶ እንደነበር እንደርሱ አይነት ሰው ዲና ያርጎ መነሳት ተገቢ አይመስለኝም። ኢትዮጵያ የሚባለው ሀገር መኖሩን ያገናኘንና እዚህ ጋር ግልጽ መሆን ያለበት ሁሉም አካል ማስለቀሻ ካስነሳው እንዳልኩት በሜዲቫል ፔሪድም ሆነ ከዛ በፊት የተፈጸሙ ሁሉም አይነት ነገሮች ሁሉም አካል ማታገያና ማስለቀሻ አድርጎ ሊያስነሳቸው ይችላል። ስለዚህ ከሚኒሊክ የተነሳው የታሪክ አተራረኮ እምብዛም አሁንም ለምንፈልግ